ሰላም ጋይስ እንዴት ናችሁ? ዛሬ መጣን በሌላ ቪዲዮ ነው ማለት ነው። ድል ፋርሞች ነን ዛሬ የምናሳያችሁ ወደ ዶሮ ቤት ስንሄድ የምናደርገው ነው ማለት ነው። ወደ ቪዲዮ እዚህ ጋር እንደምትመለከቱት ወደ ቱታ መቀየሪያ ቤት እየገባን ነው ማለት ነው። ቱታችንን ቀይረን ደግሞ ወደ መኖ ማምጣት እንሄዳለን ማለት ተከታተሉ። የወደ ዶሮቹ ጤንነት ሲባል ቱታና ጫማ በጣም ወሳኝ ነገር ስለሆነ እሱን ግዴታ ዶሮ ቤት ሲገቡ ማድረግ ይኖርባቸዋል ለንጽህና ማለት ነው። እና እንደዛ ማለት ነው። መኖአችንን ሰፈር አድርገን ደግሞ ወደ ፋርማችን እንገባለን ማለት ነው። እና እዚህ ጋር ዶሮ ቤት እንደገባን መጀመሪያ ምንድነው ማድረግ ያለብን? ሻሮን መክፈት ያለብን። ምክንያቱም የአሞኒየም ጋዙ ታምቆ ስለሚሆን አየር መግባት ስላለበት ሻሮን በደንብ መክፈት አለብን ማለት ነው። ከመኖ በፊት እንደምታዩት እና ፀሐይም እንዲገባላቸው ሙቀትም እንዲያገኙ በደንብ ሻሮን ከከፈትን በኋላ በዚህ መልኩ ከዛን ቀጥታ ወደ መኖ ነው የምንሄደው ማለት ነው። እና ደግሞ መኖ ስንሰጥ ያው እዚህ ጋር መመገቢያው እንደምታዩት ገደባ ስለበትኑ ገደባውን ማንሳት ይኖርብናል ማለት ነው። ከዛ መኖ ሁሉም እኩል እናደርጋለን ማለት ነው። እና ደግሞ የልጆችን ጤንነት በደንብ መከታተል ይኖርብናል። በልታለች አልበላችም ምን ሆናለች የሚለውን በምታዩት መልኩ ከዛን ቀጣይ ደግሞ ወደ ውሃ ነው የምንሄደው ማለት ነው። ውሃችንንም ሰፍረን መድኃኒት ነው የምንሰጣቸው ማለት ነው። ተከታተሉ። መጦቻችንን ደግሞ በደንብ ማለቅለቅ አለብን። በደንብ ማጠብ አለብን። ውስጡን በተለይ ያው ስለሚል አትላንቲክ ጋር ኡቺ ተረሳይከል እናደርጋለን። ያው በበሽታ መከላከያ እንጠቅማቸው ብለን ነው የምናደርገው ማለት ነው። በ15 ሊትር የምንጠብቀው ተከታተሉ። እዛ ውህዱ በደንብ እንዲማሰልልን በደንብ አድርገን እናማስልና እናገላብጥና ወደ መጠጫ ውስጥ እንከታለን ማለት ነው። ከዛ በምታዩት መልኩ ከርነን ወደ ዶሮ ቤት ይዘን እንገባለን ማለት ነው። እና ዶሮዎች ደግሞ በጣም ተጠምተዋል። ቆይ እንደምታዩቸው በጣም ነው የተጠሙት። ገና ቁጭ እንዳደረግን ወዴት ጉል ከመኖ ይልቅ ውሃ ነው በጣም የጠማቸው። ተመልከቱ። ሁሉም በአንድ መጥጫ ላይ ግርና እንደዚህ ደግሞ የሚሆንበት ሰዓት እንዳይደራረቡብን በደንብ ማየት ያስፈልጋል ማለት ነው። እንደዚህ ውሃ በምንሰጥበት ሰዓት ማለት ነው። የዛሬ ብሎጋችን ይሄን ይመስላል። ሆኖም በደንብ ተመግቦታል። በቀጣይ ሌላ ቪዲዮ እንመለሳለን። ላይክ ፎሎ እንዳይረሳ። ባይ